አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር ዘፈጠረ ኪያነ ከመ ናምልኮ። ስብሐት ለእግዝእትነ ማርያም እመ አምላክ እግዝእትነ ወመድኃኒትነ። ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። የተከበራችሁ ይህንን ፕሮግራም የምትከታተሉ ምእመናነ ክርስቶስ እስከ ሞት ድረስ በወደደን በልዑል እግዚአብሔር ፍጹም ሰላም እያልን የሰሙነ ሕማማትን የዕለታት ስያሜና የሰሙነ ሕማማትን ስያሜ እንጀምራለን። የሰሙነ ሕማማት ስያሜ እንግዲህ ሰሙነ ሕማማት ማለት ሶስት ስያሜዎች አሉት። ሰሙነ ሕማማት ማለት የመጀመሪያው የመከራው ዘመን ስለሚታሰብበት አዳም ከሳተ ጀምሮ ክርስቶስ ሰው እስከሆነበት ድረስ ያለው የጨለማው ዘመን የሰው ልጅ በግብርናተ ዲያብሎስ በባርነት በስጋው ወደ መቃብር በነፍሱ ወደ ሲኦል የወረደበትን የመከራ ዘመን የሚታሰብበት የጨለማው ዘመን ስለሚታሰብበት ስለሆነ በዚህ ሰሙነ ሕማማት ይባላል ማለት ነው። አንደኛው ስያሜ ነው። ሰሙነ ሕማማት የተባለበት ምክንያት ነው። ሁለተኛው ስያሜ የመጨረሻው ሳምንት ይባላል። የመጨረሻው ሳምንት ማለት የማዳን ስራ ስለተሰራበት የመጨረሻው ሳምንት እንግዲህ እሁድ ማለት መጀመሪያ ማለት ነው። ዓርብ ማለት ነው መካተቻ ማለት ነው። እንግዲህ መጀመሪያ እሁድ ስነ ፍጥረት ተጀምሮበታልና የስነ ፍጥረት መጀመሪያ ይባላል። ዓርብ ደግሞ ስነ ፍጥረት ስለተካተተበት የስነ ፍጥረት መካተቻ ይባላል። አንደኛው። ሁለተኛው የመጨረሻ ሳምንት ማለት እሁድ ርደተ መና የሚጀምርበት ነው። ዓርብ ደግሞ ርደተ መና የሚያቆምበት ነው። ለእስራኤላውያን 40 ዘመን እሁድ ጀምሮ እሁድ፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ እስከ ዓርብ ድረስ መና ይወርድላቸዋል። ቀዳሚ ግን ቀዳሚ ሰንበት ስለሆነች መና ስለማይወርድባት ቅዳሜ የሚመገቡትን ዓርብ ለቅመው ይገቡ ነበርና የመና መካተቻ ይባላል ማለት ነው። ሁለተኛው ይሄ ነው። ሶስተኛው መካተቻ ማብቂያ የመጨረሻ ሳምንት መካተቻ የተባለችበት ምክንያት ጌታችን ኢየሱስ ክርስቶስ እንግዲህ የተጸነሰ በዕለተ እሁድ ነው። በዕለተ እሁድ በማኅፀን የጀመረውን የማዳን ስራ የጨረሰው ደግሞ በዕለተ ዓርብ ነው በመስቀል ላይ እና ይህ ሰሞን የመጨረሻ ሳምንት ይባላል ማለት ነው። እንግዲህ የማዳን ስራ የተሰራበት የመጨረሻው ሳምንት ይባላል ማለት ነው። ሁለተኛው ነው። ሶስተኛው ቅዱስ ሳምንት ይባላል። ቅዱስ ሳምንት ማለት ደሙን አፍስሶ ይህን ዓለም ስለቀደሰ በአምልኮ ጣዖት ረክሳ የነበረችውን በሰይጣን ተግባር ሰው በኃጢአት አርክሷት የነበረው እችን ምድር ደሙን አፍስሶ ስለቀደሳት ቅዱስ ሳምንት ይባላል ማለት ነውና ሰሙነ ሕማማት የሚለው ሶስቱ ትርጓሜዎች እነዚህን ይመስላሉ። እንግዲህ ከነዚህ መካከል የመጀመሪያው ሰኞ ሁለት ተግባራት አከናውኗል መድኃኒታችን ኢየሱስ ክርስቶስ። አንደኛ ዕፀ በለስን ረግሟል። እንግዲህ ጌታችን ኢየሱስ ክርስቶስ አልፎ በሚሄድ ሰዓት በለሷ አለምልማ አያትና ፍሬ ያገኝባት ዘንድ ፈለገ። ፍሬ ያገኝበት ዘንድ ፈልጎ ሲሄድ ግን ቅጠል ብቻ እንጂ ፍሬ አላገኘባትም። ፍሬ ስላላገኘባት ከዚህ በኋላ ካንቺ ፍሬ አይሁን ብሎ ረገማት እና በአንጻረ በለስ ረገማ ለኃጢአት፣ በበለስ አንጻር ኃጢአትን ረገማት። እንግዲህ አዳም በዕፀ በለስ ምክንያት ከፈጣሪው ተጣልቶ ከገነት ወጥቶ ከልጅነት ተለይቶ ነበርና አሁን እችን በለስ ፍሬ አይሁንብሽ ማለት ከዚህ በኋላ ኃጢአት በሰው ሕይወት አይኑር ብሎ ረገማት ማለት ነው። እና አንደኛው ይህ ዕፀ በለስን የረገመበት ቀን ስለሆነ ይህ ይታሰባል ማለት ነው። ሁለተኛው ቤተ መቅደሱን አጽድቷል። ቤተ መቅደሱ መሸጫ መለወጫ የገበያ ቦታ አድርገውት ነበርና ቤተ ጸሎት ይሰመይ አንትሙ ሰረሰይክሙ በአተ ሰረቅ ወፈያት። ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌባ የወንበዴ ቅማኛ መሸጫ መለወጫ ቤት አድርጋችሁት፣ መሸጫ መለወጫ አደረጋችሁት። ገበያ የሚመጣው ሁሉ የተሰረቀ የተቀማ ሊሆን ስለሚችል ገበያ የሚመጣው ሰው የደከመበት ብቻ ይዞ ላይመጣ ይችላል። የተሰረቀም የተቀማም ይዞ ሊመጣ ስለሚችል እናንተ መቀሚያ መሸቀጫ አደረጋችሁት ብሎ ቤተ መቅደሱን አጽድቷል። ስለዚህ ሰኞ ዕፀ በለስ የተረገመችበት ቤተ መቅደስ የጸዳበት ቀን ይታሰባል ማለት ነው። እና ዕፀ በለስ እንግዲህ ቅድም እንዳልኳችሁ በኃጢአት ምሳሌ ተመስላለችና እኛም ዛሬ ዕፀ በለስ ተመስለን ፍሬ ሳናፈራ በቅጠል ብቻ እንዳንገኝ ፍሬ ልናፈራ ይገባል። ለንስሐ የሚያበቃ ፍሬ፣ የምግባር ፍሬ፣ የጾም የጸሎት ፍሬ፣ የቅድስና ፍሬ አፍርተን ልንገኝ ይገባናል እንጂ ጌታችን ኢየሱስ ክርስቶስ ተርቦ ወደ በለሷ ሲመጣ በለሷን ፍሬ እንዳጣባት ወደኛም ሕይወት መጥቶ ፍሬ እንዳያጣብን የቅድስና ፍሬ የጽድቅ ፍሬ እንዳያጣብን ፍሬ ልናፈራ ይገባል። በለሷ ፍሬ ስላላፈራች ተረገመች፣ ወዲያውኑ ደረቀች። ወየብሰት ሶቢሃ ይላል። ወዲያውኑ በዛ ሰዓት ደረቀች ይላል። ስለዚህ እኛም የሕይወት ድርቅ እንዳያገኘን
ፍሬ ልናፈራ ይገባናልና ሰኞ ይህን የሚታሰብበት ቀን ነው። ቤተ መቅደሱ የተባለው ቤተ መቅደስ የተባለው ደግሞ የኛ ሰውነት ነው። አንተሙ ሰታወቱ ለመንፈስ ቅዱስ እናንተ የመንፈስ ቅዱስ ማደሪያዎች ናችሁ ይላል መጽሐፍ። ደግሞ ራሱን ባለቤቱ እኔን የሚወደኝ ቢኖር እኔም አብም መንፈስ ቅዱስም ወደሱ እንመጣለን በሱ ላይ ማደሪያ እናደርጋለን ብሏልና ማደሪያ ያደርጉናልና ሰውነታችን ቤተ መቅደስ የተባለውን ሰውነታችንን ከኃጢአት ከርኩሰት ነገር ንጹህ አድርገን ጌታችን እግዚአብሔር አምላካችን ማደሪያ እንዲያደርገው ሰውነታችን የመንፈስ ቅዱስ ማደሪያ እንዲሆን ማዘጋጀት ይጠበቅብናልና ሰኞ ይሄ ይታሰባል ማለት ነውና በቤተ ክርስቲያን ስርዓት አምልኮ መሰረት በቤተ ክርስቲያኑ ስርዓት መሰረት ሰኞ የሚታሰበው ጸበለስን ያረገመበትና ቤተ መቅደስን ያጸዳበት ቀን በዕለተ ሰኞ ሕማማት በተጀመረ በመጀመሪያው ቀን ሰኞ ይሄ ይታሰባል ማለት ነውና እኛም ይህንን እያሰብን ራሳችንን አስተካክለን ንስሐ ገብተን ጾሙን ጸሎቱን ስግደቱን በሚገባ ከእግዚአብሔር በረከት የምናገኝበት እንዲሆን ከእግዚአብሔር ጋር የምንታረቅበት የምንገናኝበት እንዲሆን ይህንን ማዘጋጀት ይጠበቅብናል ማለት ነውና ስለዚህ የሚያስረዱን ጥቅሶች የመጽሐፍ ቅዱስ ጥቅሶች እንግዲህ ማቴዎስ ወንጌል ምዕራፍ 21 ከቁጥር 12 እስከ 17 የማርቆስ ወንጌል ምዕራፍ 11 ቁጥር 17 የሉቃስ ወንጌል ምዕራፍ 19 ከቁጥር 45 እስከ 46 ያለውን በዚህ ቀን ቁጭ ብላችሁ ያነበባችሁ ምስጢሩን እዚህ ታገኙታላችሁ ታሪኩን ከዚህ ታገኙታላችሁ ማለት ነው። ይሄንን እያያችሁ ቀኑን ማሳለፍ ትችላላችሁ ለማለት ነው። እስከዚህ ድረስ እንግዲህ የሰኞ ታሪክ ነው። ስለነበረን ጊዜ እግዚአብሔር አምላካችን ስሙ ለዘላለሙ የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።